በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጋቢት ይቅርታ የግንቦት 9 ስንክሳር ሀሳቡን ጠቅልል አድርጌ በጽሁፍ ማቅረብ ስላልቻልኩኝ ጠቅልል አድርጌ ለማቅረብ እሞክራለሁ። ዛሬ እለቱ የቅድስት እሌኒ እረፍቷ የሚታሰብበት ነው። ሁላችን እንደምናውቀው ወይም ብዙዎቻችን እንደምናውቀው ቅድስት እሌኒ የንጉስ ቆስጠንጢኖስ እናት ነች። ታሪኳ የሚጀምረው በአንድ ወቅትና በአንድ ዘመን ተርሚኖስ የተባለ ባል ነበራት። በትዳር እየኖረች በነበረበት ሰዓት ምንድነው የሆነው ነገር? ባሏ ነጋዴ ነው። በድሮ ጊዜ ሁላችንም እንደምናውቀው እንደምንረዳው ነጋዴዎች ብዙ ዘመን ብዙ አመታት ቆይተው ነው የሚመጡት እና ብዙ አመታት ቆይተው በሚመጣበት ሰዓት ያው ወደ ሀገሩ በተቃረበበት ሰዓት ነጋዴያን ወይም ነጋዴዎች መርከብ ላይ ሆነው ሲጨዋወቱ አሁን እኮ እኛ መንገድ ላይ ያለን ሚስቶቻችን ለእኛ ታማኞች ላይሆኑ ይችላሉ፣ በእኛ ላይ ሄደው ሊሆን ይችላል የሚል ሀሳብ ሲነጋገሩ እሱ ደግሞ በፍጹም በሚስቱ እንደሚታመን የእሱ ሚስት ይሄንን እንደማታደርግ ይነግራቸዋል። ነገር ግን እነሱ እሺ ይሄንን ባታደርግ ወይ ደግሞ በንጽህና ሆና እንደምትጠብቅህ እንወራረድ፣ እሷን እኔ አስታታለሁ የሚል ከመሃል ይወጣል። ከነጋዴያን መካከል አብሬያት እተኛለሁ የሚል ይመጣል። ያው እንግዲህ በባሏ ተርሚኖስ በባሏ በሚስቱ ስለሚተማመን በእሌኒ ይሄን አታደርግም፣ ይሄን ካንተ ከእሷ ጋር ከተኛ ወጥቼ ወርጄ ነግጄ ያተረፍኩትን በሙሉ ውሰድ ብሎ ይለዋል። እሺ ብሎ ይሄዳል። ያው ወደ ሚስቱ ጋር ለመቅረብ ሙከራ አደረገ። ያው መቅረብ በጣም ከባድ ነበረ። ሚስቱ በጣም ታማኝ ነበረች። ቅድስና ያለች ሴት ነች፣ መልካም ሴት ነች፣ ትዳሯን የምታከብር መልካም ሴት ነች እና ነገር ግን በደንገጥሯ ወይም በረዳቷ በኩል አጋዧ ቤት ሰራተኛዋ በኩል ለመግባት ሞከረ። ቤት ሰራተኛዋን ደልሎ እሷ እና ባሏ የሚያውቁት መካከላቸው ሀብል ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ቀለበት ሊሆን ይችላል፣ ይሄን አምጪልኝ እና እኔ የሚገባውን ነገር አደርጋለሁ ላንቺ ይላታል። እሷም ይሄንን ተቀብላ ያው ንግስት እሌኒ ወይም እሌኒ ንግስት ከመሆኗ በፊት ከዛ ያንን ሀብል ገላዋን በምትታጠብበት ሰዓት ሰርቃ አምጥታ ለዛ ትሰጠዋለች፣ ለዛ የነጋዴያን እና ያው ሀብሉን ይዞ መጥቶ ንግስት እሌኒ ባል ጋር ይደርሳል። ይኸው ከእሷ ጋር ተኛሁኝ ከፈለክም የማረጋገጫ ብሎ ሀብሉን ያሳየዋል። እሱም አዘነ፣ ተከዘ። ብዙ አመታት ወጥቶ ወርዶ ያተረፈውን ነግዶ ያገኘውን ሀብት ሁሉ አስረክቦ ወደ ቤት ይገባል እና ወደ ቤት በሚገባበት ሰዓት እጅግ አዝኖ ተክዞ ነው የገባው እና ምነው አዘንክ ተከዝክ ትለዋለች። መልካም ሚስት ነች እና ለማረጋጋት ሞከረች። አይ ገንዘቤን ተበላው፣ ታዲያ ምን ችግር አለ? ከአንተም ዘመዶች ከእኔም ዘመዶች አድርገን እንደገና ወደ ንግድ